አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ፕሮግራማችን ተከታታዮች እንዴት ናችሁ? ይህ ጋብቻና ፍቅር ከሰኘው ፕሮግራማችን ክፍል 3 ይዤላችሁ ብቅ ብያለሁ። ክፍል 3 ባልሽን አክብሪ። የሰው ልጅ በተፈጥሮ መከበርን ይፈልጋል። ነገር ግን ሰዎች ለሌላው በቀላሉ ክብር መስጠት ፈቃደኞች አይደሉም። ባለቤትሽ ከቤት ውጭም በሚሆንበት ጊዜ ከብዙ ሰዎች ጋርም ይገናኛል። ትህትና የጎደላቸው ሰዎች ሊያስቀይሙትና ሊያናድዱት ይችላሉ። ስለዚህ እንደ ሚስት ቤት ውስጥም ክብርና ድጋፍ እንድትሰጪውና ውጭ የተጎዳ ስሜቱን እንድትጠግኝለት ይፈልጋል። ባልሽን ማክበርሽ አንቺን ዝቅ አያደርግሽም። ነገር ግን ወርቃማ የትዳር ህይወት ትጎናጸፊ ዘንድ ኃይልና ጥንካሬ ይሆንሻል። ሁልጊዜ ሰላምታ ስጪው። ሰላምታሽን ፍቅር የተላበሰ ይሁን። በሚያወራበት ጊዜ ማታቋርጪው፣ በትህትና ማናግሬው፣ አጩሂበት። አንድ ላይ ወደ ማህበረሰብ ወይንም ወደ ማህበራዊ ስብስቦች በምትሄዱበት ወቅትም ቀድሞ እንዲገባ ጋብዥው። ከሌሎች በፊትም አድንቂው። ልጆችሽ አባታቸውን እንዳከብሩ ምከሪያቸው። ለእርሱ ጥሩ አመለካከት ከሌላቸው አመለካከታቸውን እንዳስተካከሉ አድርጊ። በእንግዶቹ መካከል አክብሪው። ለእርሱም ሆነ ለእንግዶቹ ፍላጎት እኩል ትኩረት ስጪ። በር በሚያንኳኳበት ወቅትም በፈገግታና በደስታ ስሜት በሩን ክፈጪ። ሞቅ ያለ ሰላምታ አቅርቢለት። ይህ ቀላል ተግባር የባልሽን የድካም መንፈስ የማደስ ትልቅ ኃይል አለው። አንዳንድ ሴቶች ይህ ተግባር ሲከብዳቸው ይስተዋላል። ለባላቸው ሰላምታ ካቀረቡ እንደ ውጪ ሰው የቆጠሩት ይመስላቸዋል። ይህ ትክክል አይደለም። ቀን ሙሉ ለቤተሰቡ ደህንነት ሲለፋ እንደማዋሉ መጠን ወደ ቤት ሲመለስ ክብር አትኩሮት ይገባዋል። ለውጪ ሰው ጥሩ የሆነ ሰላምታ ስናቀብር ለባል ምን ይሆናል? ነቢዩ ሰለላሁ ዐለይሂ ወሰለም ጥሩ ሚስት ማለት ባሏ በር በሚያንኳኳበት ጊዜ ከፍታ በፈገግታ የምትቀበለው ናት ብለዋልም። አንድ ሰሃባ በበኩላቸው ባሏን የምታከብርና የማትጨቃጨቅ ሚስት እድለኛና ባለጸጋ ናት ብለዋልም። ባልሽን ከማዋረድ ተቆጠቢ። ሲናገርም በጥሞና አድምጪው። መጥፎ በሆነ ቅጽል ስሞችም አትጥሪው። ስሜቱን የሚጎዳ ንግግርም ከተናገርሽው እርሱም በተራው ያስቀይምሻል። ይህ ደግሞ የፍቅርና የመተማመን መንፈሳችሁንም ይሸረሽረዋል። በመጨረሻም ለፍች ሊዳረጉ የሚችሉ ተደጋጋሚ ግጭቶችም ይፈጠራሉ። ባትፋቱ እንኳ በህይወታችሁ በተዘበራረቁ አጋጣሚዎች የተሞላ ይሆናል። በጥንዶቹ መካከል የጥላቻ ስሜትና ስነልቦናዊ ቀውስም ከፈጠረ ደግሞ ወደ ወንጀል የመገፋፋት ሂደት ሊመጣ ይችላል። ቀጣዮቹ ታሪኮች ይህንን ኃይል የሚያጠናክሩ ናቸው። አንድ የ22 ዓመት ወጣት የ19 ዓመት ሚስቱን በስለት ወቅቱ ይገድላል። ድርጊቱን ለምን እንደፈጸመ ፍርድ ቤት ቀርቦ ሲጠየቅ የሚከተለውንም ተናግሯል። ይችን ሚስቴን ከ1 ዓመት በፊት ነበር ያገባዋት። መጀመሪያ አካባቢ በጣም ተወደኝና ትንከባከበኝ ነበር። ነገር ግን ያ ሁኔታ ሊቆይ አልቻለም። ትዘልፈኝና ታዋርደኝ ጀመር። በየአጋጣሚው ሁሉና በጥቃቅን ጉዳዮች ላይም ሳይቀርም መጥፎ ንግግሮችን ትናገረኛለች። ይህ ነገር ግራ አጋባኝና መጣ።
ይባስ ብላም ግራ አይኔ ላይ ችግር በመፍጠሩ እውር አህያ እያለች ትሰድበኝ ጀመር። አንድ ቀን እውር አህያ ስትለኝ ቦግ አለብኝ። ንዴቴ ከቁጥጥሬ ውጭም ሆነ። በቢላዋ 15 ጊዜ ወግቼ ገደልኳት። ሚስቱን የገደለው ሌላው የ71 ዓመት አባወራ ደግሞ ለምን እንደገደላት ሲያብራራ ሚስቴ በድንገት ባህሪዋ ተቀያየረና ታንቋሽሸኝ ጀመር። አንድ ቀን ከአንተ ጋር መኖር አልፈለግም አለችኝ። ለእኔ ያላት ፍቅር ማክተሙን ተረዳው። በእሷ ላይ ያለኝ አመኔታ ተሟጠጠ። 2 ጊዜ በመጥረቢያ ወግቼ ገደልኳት ብሏል። ውድና የተከበራችሁ ውድ ፕሮግራማችን ተከታታዮች ለዛሬ ይዤላችሁ የቀረብኩት እዚህ ላይ እናቆማለን። በቀጣይ በአዲስ ርዕስ እስከምንገናኝ ድረስ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።